እውነቱን እንነጋገር ከተባለ በአሁኑ ሰዓት የኢትዮጵያ ኢኮኖሚ ከመቼውም ጊዜ በላይ በፍጥነት እየተቀያየረ ነው። ብዙ ሰዎች ትክክለኛውን ሰዓት እስኪመጣ ድረስ ቁጭ ብለው ሲጠብቁ፣ ብልህ የሆኑ ስራ ፈጣሪዎች ግን ከአዲስ አበባ እስከ ሐዋሳ፣ ከድሬዳዋ እስከ መቀሌ ባሉ ከተሞች ውስጥ በዝምታ ከፍተኛ ገቢ የሚያስገቡ የራሳቸውን የስራዎችን እየገነቡ ነው። በተለይ አሁን በ2026 የቴሌብርና የዲጂታል ክፍያዎች መስፋፋት የሀገሪቱ የኢኮኖሚ ማሻሻያዎችና ሰፊው ህዝብ ለየትኛውም አዲስ ስራ ትልቅ እድል ከፍቷል። ነገር ግን አንተ የምትፈልገው ዝም ብሎ ሱቅ ክፈት የሚል የተለመደ ምክር እንዳልሆነ አውቃለሁ። በዚህ ቪዲዮ የምናየው ዛሬ ላይ ባለው የገበያ ውስጥ ተፈላጊ የሆኑ በትንሽም ሆነ በከፍተኛ ካፒታል ሊጀመሩ የሚችሉ 10 ምርጥ የቢዝነስ ሐሳቦችን ነው። እያንዳንዱ ቢዝነስ ለምን ስኬታማ እንደሚሆን፣ ምን ያህል መነሻ ካፒታል እንደሚያስፈልገውና እንዴት መጀመር እንዳለብህ ደረጃ በደረጃ በዝርዝር እናያለን። ወረቀትና እስክሪብቶን አዘጋጅተህ እስከ መጨረሻው አብረህኝ ቆይ። ወደ መጀመሪያው ሐሳብ እንለፍ። መጀመሪያ ዝርዝራችን ላይ ያለው የምግብ ማሸግና ማቀነባበር ወይም ድም ባልትና የምንለው ነው። በባህላዊ መንገድ የባልትና ምርቶች የምንገዛው ክፍት በሆኑ ገበያዎች ላይ በስፍር ነው። ነገር ግን አሁን በከተሞች ውስጥ የሚኖረው ማህበረሰብና ስራ የሚበዛባቸው ባለሙያዎች ለንጽህና፣ ለጥራትና ለአጠቃቀም ምቹ ለሆኑ የታሸጉ ምርቶችን ተጨማሪ ገንዘብ ለመክፈል ዝግጁ ናቸው። ጥሬ ዕቃውን ዝም ብሎ ከመሸጥ ይልቅ እሴት ጨምረህ ወይም ቫልዩ አዲሽን የምንለውን ነገር አካተህበት ታቀርበዋለህ። ይህም ማለት በጥራት የተመረጠ በርበሬ፣ ሽሮ፣ ኦርደር ያልተደረገ ሽሮ፣ ጤፍ ዱቄት፣ የታሸጉ የቡና ፍሬዎች ወይም ደግሞ እንደ ቆሎ እና ፍራፍሬ ያሉ ጤናማ መክሰሶችን ማዘጋጀት ነው። ጥሬ ዕቃዎችን በምርት ወቅት ከገበሬው በቀጥታ በርካሽ መግዛት ይቻላል። አንዴ ፈጭተህ አቀናጅተህ በጥራት ስታሽገው ምርቱ ዋጋና የምታገኘውን ትርፍ በእጥፍ ይጨምራል። ባህላዊ ሱቅ ላይ ብቻ አትወሰን። ለብራንዲንግ ትልቅ ትኩረት ስጥ። ምርቶችን ማራኪና ዚፕ ባላቸው ፕላስቲኮችን አሽገህ ለሚኒ ማርኬቶች፣ ለሱፐር ማርኬቶች አከፋፍል። እንዲሁም በቴሌግራምና በቲክቶክ አማካኝነት በቀጥታ ለተጠቃሚዎች በይዞታ ማድረስ ኦር ዴሊቨሪ መጨመር ትችላለህ። Every day I've been out praying my baby not hurt, ay. All of the weather we doing our promises worth it, ay. ሁለተኛው ሐሳብ እጅግ በጣም አትራፊ ነው። ምክንያቱም ማንኛውም አዲስ የሚከፈት ቢዝነስ ይህንን አገልግሎት ይፈልጋል። በአሁኑ ሰዓት በሀገራችን ባሉ ከተሞች አዳዲስ ካፌዎች፣ ቡቲኮች፣ ውበት ሳሎኖችና ቢሮዎችን በየቀኑ ይከፈታሉ። ሁሉም አንድ የሚያደርጉት ነገር አለ። ደንበኛ ለመሳብ ግልጽና ማራኪ የሆነ የሱቅ ስም ማስታወቂያ ወይም ሰሌዳ ያስፈልጋቸዋል። በተለይ አሁን ላይ የኤልኢዲ ኒዮን ሳይን፣ የስሪዲ ሌተር ሰሌዳዎችና የቪናይል ህትመቶችን ፍላጎት በከፍተኛ ሁኔታ ጨምሯል። አብዛኞቹ የቢዝነስ ባለቤቶች እነዚህን የዲዛይን ፋይሎች ኦር ቬክተር ፋይልስ እንዴት እንደሚዘጋጁ ወይም እንዴት እንደሚያመርቱ፣ እንዴት እንደሚመረቱ አያውቁም። በዲጂታል ዲዛይንና በአካላዊ ምርት መካከል ያለውን ክፍተት በመሙላት ጥሩ ገቢ ማግኘት ትችላለህ። እንደ አዶቤ ኢሉስትሬተር ወይም ኮሬል ድሮው ያሉ የዲዛይን ሶፍትዌሮችን ማወቅ ወይም ዲዛይነር መቅጠር፣ ከዚያም ቁሳቁሶችን ከሚያመርቱ ወርክሾፖች ጋር አብሮ በመስራት ስራዎችን ማድረስ ትችላለህ። የሰራሃቸውን ውብ ስራዎች ከስራው በፊትና በኋላ ወይም ቢፎር እና አፍተር በማድረግ በቲክቶክ፣ በቴሌግራም ማስተዋወቅ ትችላለህ። ሱቆች ማስታወቂያው ደንበኛ እንደሚያመጣላቸው ሲረዱ በደስታ ይከፍለዋል። ሁለተኛው ሐሳብ ትልቅ ማህበራዊ ፍላጎትን መሰረት ያደረገ ነው። የሶላር ምርቶች ሽያጭና የቴክኒክ ገጠማ አገልግሎት ነው። ከተሞች እያደጉ ቢሆንም የኤሌክትሪክ ኃይል መቆራረጥ አሁንም ፈተና ነው። ከከተማ ውጭ ባሉ አካባቢዎች ደግሞ አስተማማኝ መብራትና የኃይል አማራጭ በጣም ይፈልጋል። አሁን ላይ የሶላር ገበያ ለትላልቅ ፕሮጀክቶች ብቻ አይደለም። ለቤቶች የሚሆኑት የሶላር መብራቶች፣ የሶላር ውሃ ማሞቂያዎች፣ የቤት ውስጥ ባክአፕ ባትሪዎችና ስልክ ቻርጅ ማድረጊያዎች በስፋት ይፈልጋሉ።
የቴክኖሎጂ ዋጋ ከቀድሞው እየቀነሰ የመጣ ሲሆን የደንበኛ ፍላጎት ግን እያደገ ነው። መንግስትም የታዳሽ ኃይል ስራዎችን በጣም ያበረታታል። እቃ ብቻ የሚሸጥ ሱቅ አትሁን፣ መፍትሄ ሰጪ ሁን። ለቤቶችና ለትናንሽ ቢዝነሶች የዋይፋይ ራውተር፣ ኮምፒውተር ወይም የጥበቃ መብራቶች በኃይል መቆራረጥ እንዳይጠፉ የሶላር ሲስተም ገጠማ ኦር ኢንስታሌሽን ጥቅሎችን አቅርብ። ምርቶችን ከሚያስገቡ ትላልቅ ነጋዴዎች ተረክበህ የዋስትና ጊዜ በመስጠት አስተማማኝ መሆን ትችላለህ። አራተኛው ሐሳብ በተለይ ለወጣቶችና ስልክና ቴክኖሎጂ ለሚለምዱ ሰዎች ፍጹም ተስማሚ ነው። የዲጂታል ማይክሮ ኤጀንሲ መክፈት ነው። በአሁኑ ጊዜ ኢትዮጵያ ውስጥ በሺዎች የሚቆጠሩ ባህላዊ ቢዝነስ ባለቤቶች ደንበኛን ለማግኘት ቲክታክ፣ ኢንስታግራም እና ቴሌግራም ላይ መገኘት እንዳለባቸው ያውቃሉ። ነገር ግን በጥራት ቪዲዮ መቅረጽ፣ እንደ ካፕከት ባሉ አፖች ማቀናጀት ወይም የዲጂታል ማስታወቂያዎችን ማስተዳደር አያውቁበትም። ያንተ ስራ ይህንን ክፍተት መሙላት ነው። ይህ ቢዝነስ ምንም አይነት የሚታይ ቁሳቁስ ማከማቸት ወይም ከባድ ማሽነሪ አይጠይቅም። ዋናው ካፒታልህ ችሎታህ፣ ፈጠራህና ታማኝነትህ ብቻ ነው። ለተለያዩ ሱቆች ለምሳሌ የሊፕስ ቡቲኮች፣ የቤት ዕቃዎች ጋር በመሄድ የተለየ ፓኬጅ አቅርብላቸው። በወር 15 አጫጭር ቪዲዮዎችን እሰራላችኋለሁ። የቴሌግራም ቻናላችሁን እከታተለዋለሁ፣ ኮሜንትና ኢንቦክስ መልስላችኋለሁ በማለት በወር የተወሰነው ቋሚ ክፍያ ኦር ሪቴይነር ተነጋገር። 3 ወይም 5 ደንበኛ ካገኘ ጥሩ ቋሚ ገቢ ይኖርሃል። Tell him, man, you know I'm shooting, but I ain't never gonna slack. I had to study the map. አምስተኛው ሐሳብ በሪል ስቴት እና በኮርፖሬት እድገት ምክንያት ትልቅ ፍላጎት እየቀረበበት ያለ አገልግሎት ነው። ይህ የፕሮፌሽናል ጽዳት አገልግሎት ነው። አዳዲስ ትናንሽ ትላልቅ ህንጻዎች፣ ዓለም አቀፍ ድርጅቶች ኦር ኤንጂኦዎች፣ ባንኮችና የመኖሪያ ኮምፓውንዶች በየቀኑ እየተገነቡ ነው። እነዚህ ቦታዎች ህንጻው ተሰርቶ ሲያልቅ ፖስት ኮንስትራክሽን ዲፕ ክሊኒንግ እንዲሁም በየቀኑ ወይም በየሳምንቱ ከፍተኛ ጥራት ያለው የጽዳት ጥበቃ ይፈልጋሉ። ወሩ የሚደጋገም ቋሚ ገቢ ሪኩሪንግ ሬቪኒው አለው። አንድ ባንክ ቅርንጫፍ ወይም ክሊኒክ ጋር ውል ካሰርክ በየወሩ የተረጋገጠ ክፍያ ታገኛለህ። ስራህን በህጋዊ መንገድ መዝግብ እና ለስራው ትልቅ ስነ ስርዓት ስጥ። ሰራተኞቹ የድርጅቱ አርማ ያለበት ዩኒፎርም እንዲለብሱ አድርግ። መደበኛ የጽዳት ሰራተኞች በቀላሉ የማይሰሩትን ስራዎችን ለይተህ አቅርብ። ለምሳሌ የካርፔት ሻምፑ ማጠብ፣ የረጅም ህንጻዎችን ውጫዊ መስታወት ማጽዳትና አዳዲስ ህንጻዎችን ሲመረቁ የሚቀሩ ቆሻሻዎችን ማጽዳት ወይንም ከፊኒሺንግ በኋላ ያለውን ቆሻሻ ማጽዳት። አሁን ደግሞ ወደ ግብርናው ዘርፍ እንዙርና ስድስተኛው ሐሳብ የዶሮ እርባታና የእንቁላል ማከፋፈል ነው። በኢትዮጵያ ከተሞች ውስጥ የእንቁላልና የዶሮ ስጋ ፍላጎት ምንጊዜም በጣም ከፍተኛ ነው። የገበያ ሁኔታዎችን ቢቀያየሩም ቤተሰቦች፣ ሆቴሎች፣ ካፌዎችና ኬክ ቤቶች እነዚህን ምርቶችን በየቀኑ መግዛታቸውን ግን አይቀርም። የዶሮ እርባታ ከከብት ወይም ከወተት እርባታ ይልቅ ፈጣን የገንዘብ ዝውውር ኦር ተርን አራውንድ ታይም አለው። ጫጩቶች በፍጥነት ያድጋሉ። ተጣጭ ዶሮዎች ደግሞ በየቀኑ የሚሸጥ ምርት ወይም እንቁላል ስለሚሰጡ በየቀኑ በእጅ ላይ ጥሬ ገንዘብ ይኖራል። እርባታ ላይ ውጤታማ ለመሆን ሁለት ነገሮች ወሳኝ ናቸው። የዶሮዎችን ጤና መጠበቅ ባይ ሴኩሪቲ እና ጥራት ያለው መኖ ማቅረብ። ለአካባቢው የአየር ንብረት ተስማሚና ብዙ እንቁላል የሚጥሉ ዝርያዎችን መምረጥ። መካከለኛ ነጋዴዎችን ኦር ደላላዎችን ለማስቀረት ምርትህን በቀጥታ በአቅራቢያ ላሉ ካፌዎችና ኬክ ቤቶች በማቅረብ ትርፍህ ማሳደግ ትችላለህ። The sun ain't gonna shine all day. Can't wait to see it on your. ሰባተኛው ሐሳብ ሁላችንም እጃችን ላይ ካለው ስልክ ጋር የተያያዘ ነው። የሞባይል ስልክና የኤሌክትሮኒክስ ጥገና። በሚሊዮን የሚቆጠሩ ኢትዮጵያውያን ለዕለት ተዕለት ኑሮ ለስራና በቴሌብር ክፍያዎችን በስማርትፎን ላይ ጥገኞች ናቸው። አዳዲስ ስልኮችን ከውጭ ለማስገባት የሚወጣው ወጪ እየጨመረ በመምጣቱ አብዛኛው ሰው ስልኩ ሲበላሽ አዲስ ከመግዛት ይልቅ መጠገንን ይመርጣል።
የተሰበረ ስክሪን መቀየር፣ ባትሪ ማደስና የቻርጅ ፖርት ማስተካከል የሁል ጊዜ ፍላጎቶች ናቸው። ለመለዋወጫ ዕቃዎች ለምሳሌ ስክሪን ወይም ባትሪ የሚወጣው ወጪ ዝቅተኛ ቢሆንም ለአገልግሎቱና ለሙያው የሚከፈል የጉልበት ዋጋ ጥሩ የሚባል ነው። አንተ ራስህ የጥገና ሙያው ከሌለህ አጭር ስልጠና መውሰድ ወይም ከሰለጠነ ባለሙያ ጋር መሻረክ ትችላለህ። ሱቅህን ሰው በሚበዛበት ቦታ አድርግ። ከጥገናው ጎን ለጎን ከፍተኛ ትርፍ ያላቸውን መለዋወጫዎች እንደ ጥራት ያላቸው የላስቲክ ከቨሮች፣ ስክሪን መከላከያዎች ኦር ፕሮቴክተሮች፣ ፈጣን ቻርጀሮችና ፓወር ባንኮችን አብረህ ሽጥ። Gotta do better than walking on dodging the surface. Every day I've been out praying my baby not hurt. ስምንተኛው ሐሳብ የኢትዮጵያ ማህበረሰብ ለትምህርት የሚሰጠውን ትልቅ ዋጋ መሰረት ያደረገ ነው። የማጠናከሪያ ትምህርት ኦር ቱቶሪያል እና የክህሎት ማሰልጠኛ ማዕከል። በአሁን ጊዜ የብሔራዊ ፈተናዎች መዋቅር እየተቀየረ በመምጣቱ ወላጆች ልጆቻቸውን ውጤታማ እንዲሆኑ ተጨማሪ ትምህርት ላይ ኢንቨስት ለማድረግ በጣም ይፈልጋሉ። በተጨማሪም ለአዋቂዎች ተግባራዊ ክህሎቶች ማስተማር ትልቅ ገበያ አለው። ለምሳሌ የእንግሊዘኛ ቋንቋን መናገር፣ የኮምፒውተር ዲዛይን፣ የቪዲዮ ኤዲቲንግ እና መሰረታዊ የኮዲንግ ስልጠናዎችን መስጠትን ያካትታሉ። እዚህ ጋር የምትሸጠው ዕውቀት እና ክህሎት ስለሆነ ከባድ ቁሳቁሶችን ከሚጠይቁ ቢዝነሶች አንጻር ወጪው በጣም አነስተኛ ነው። ይህንን ስራ በሁለት መንገድ መስራት ትችላለህ። አንደኛው ጎበዝ ዩኒቨርሲቲ ተማሪዎችን ወይም መምህራንን ከመኖሪያ ቤት ቱተር ከሚፈልጉ ባለሀብት ቤተሰቦች ጋር በማገናኘት ከመሃል ኮሚሽን መውሰድ ኦር ኤጀንሲ መሆን ትችላለህ። ሁለተኛው ደግሞ ቅዳሜና እሁድ ወይም ማታ ማታ ላይ የሚሆን ቦታ ተከራይቶ ተግባራዊ የዲጂታል ክህሎቶችን በአጭር ጊዜ ስልጠና መስጠት ትችላለህ። ዘጠነኛው ሐሳብ ለብዙ ቢዝነሶችና ግለሰቦች ትልቅ እፎይታ የሚሰጥ ስራ ነው። የዕቃ ማድረስ፣ ሎጂስቲክስ እና ጉዳይ ማስፈጸም አገልግሎትን ይመለከታል። አሁን ላይ የኦንላይን ገበያ ኢኮመርስ በኢትዮጵያ በከፍተኛ ሁኔታ እያደገ ነው። በሺዎች የሚቆጠሩ የቴሌግራም ቻናሎች እና የቲክቶክ ገጾችን ልብሶችን፣ ኤሌክትሮኒክሶችን እና ኮስሞቲክሶችን በየቀኑ ይሸጣሉ። ነገር ግን አብዛኞቹ የራሳቸው የትራንስፖርት መስመር የላቸውም። ዕቃቸውን ለገዢው ለማድረስ ሙሉ በሙሉ በደላላ ወይም በሞተረኛ ኦር በሞተር አሽከርካሪዎች ላይ ጥገኞች ናቸው። አንተ እየገነባህ ያለው የኦንላይን ገበያው እንዲንቀሳቀስ የሚያደርገውን ድብቅ መሰረተ ልማት ነው። ስራውን ለመጀመር የራስህ የሞተር ሳይክል ሰራዊት መግዛት አያስፈልግህም። እንደ አስተባባሪ ኦር ኮኦርዲኔተር ሆነ መጀመር ትችላለህ። በግላቸው ከሚሰሩ የሞተር ወይም የብስክሌት አሽከርካሪዎች ጋር ተገናኝ። ከዚያም የኦንላይን ነጋዴዎችን ዕቃ እንዲያደርሱልህ የሚመዘገቡበት የቴሌግራም ቦት ወይም ስልክ አዘጋጅ። ስራውን በስርዓት በመምራት ደህንነቱን ጠብቀህ በማድረስ ከእያንዳንዱ ማድረስ ላይ ኮሚሽንህን ትወስዳለህ። ፍላጎቱ የዕለት ተዕለት ከመሆኑም በላይ የኦንላይን ገበያው ሲያድግ አብሮ ያድጋል። በመጨረሻም አስረኛው ሐሳብ ማህበራዊ ባህላችንን የተጠቀመ ነው። ዘመናዊ ትናንሽ ካፌዎች ወይም የተለያዩ የጁስ ቤቶችን ይመለከታል። እኛ ኢትዮጵያውያን ተገናኝተን ቡና ወይም ማኪያቶ መጠጣት እንወዳለን። ነገር ግን አሁን ላይ የሰዎች ምርጫ ከአሮጌና ከተለመዱ ካፌዎች እየተቀየረ ነው። የዛሬው ወጣት በኮምፒውተር የሚሰሩ ባለሙያዎችና ተማሪዎችን የሚፈልጉት ፈጣን ዋይፋይ ያለው፣ ጽዱ፣ ማራኪ ዲዛይን ያለው እና ለየት ያሉ ማውጫዎች፣ ለምሳሌ በጥራት የተሰሩ የተደራረቡ የፍራፍሬ ጁሶችን፣ ጥሩ ኬኮችን ያሉበት ቦታ ይመርጣል። በጣም ከፍተኛ የትርፍ ህዳግ ኦር ማርጂን አለው። የቡና ፍሬ ወይም የአካባቢ ፍራፍሬዎችን ዋጋ የሚታወቅ ነው። ነገር ግን በጥሩ ሁኔታ ተዘጋጅቶ በሚያምር ቦታ ሲቀርብ የሚኖረው የሽያጭ ዋጋ ከፍተኛ ነው። ቦታና የውስጣዊ ዲዛይን ኦር ቫይብ ሁሉንም ነገር ይወስናል። ትልቅና ውብ ግቢ መከራየት አያስፈልግም። ትንሽ ሆና በሚያምር ሁኔታ የተሰሩ ኮርነሮች
ሚኒማሊስት ሾፕስ ብዙ ሰዎችን ያስባሉ። ለንጽህና፣ ለፈገግታና ምርቱ በሚቀርብበት ውበት ላይ ትኩረት ካደረክ ደንበኞቹ ፎቶ እየተነሱ ሶሻል ሚዲያ ላይ በነፃ ያስተዋውቁልሃል። በ2026 በኢትዮጵያ ውስጥ ትልቅ ለውጥ ሊያመጡ የሚችሉ 10 ምርጥ የቢዝነስ ሐሳቦች እነዚህ ናቸው። በዲጂታል አገልግሎት፣ በምግብ ማሸግም ሆነ በማስታወቂያ ስራ ላይ ለመሰማራት ብታስብ አንድ ነገር አስታውስ። በስኬታማ ሰውና በማይሳካለት ሰው መካከል ያለው ልዩነት አንድና አንድ ብቻ ነው። እሱም ኤክስኪዩሽን ወይም ስራ ላይ ማዋል ብቻ ነው። ሁሉንም በአንዴ ለመጀመር አትሞክር። ካለ ካፒታል ክህሎትና ከአካባቢ ፍላጎት ጋር የሚስማማውን አንዱን መርጠህ ሙሉ ትኩረትን ስጠው። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ቻናላችንን ሰብስክራይብ እንዲሁም ላይክ ማድረግ እንዳይረሳ። እንወዳችኋለን። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ቻው።